ሰላም የቢዩቲ ቻናል ቤተሰቦች እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዚህ ቻናል የተለያዩ ውበትና ውበት ነክ የሆኑ ነገሮች የሚነገርበትና መፍትሄ የሚሰጥበት ቻናል ነው። ለዚህ ቻናል አዲስ የሆናችሁ ይህን ቻናል ሰብስክራይብ በማድረግ ይህን ቤተሰብ መቀላቀል ትችላላችሁ። በዛሬ ቪዲዮ ደግሞ በተፈጥሯዊ መንገድ ውበታችንን የሚጨምሩና ውበታችንን አጉልቶ ያለምንም ሜካፕ በተፈጥሮ ውበታችን ደምቀንና ጎልተን እንድንታይ የሚያደርጉ የተፈጥሯዊ የውበት አጠባበቅ ሚስጥር እናያለን። እስከ መጨረሻው ድረስ አብራችን ቆዩ። አንደኛ በቂ ውሃ መጠጣት ነው። በቂ ውሃ መጠጣት ለፊታችን ጥራት የተስተካከለ ሰውነት እንዲኖረን እንዲሁም ጤናማና ቆንጆ ፀጉር እንዲኖረን የሚያደርግ ተፈጥሯዊ ነገር ነው። ይህንን በመጠቀም 10 እጥፍ ውብ መሆን ይቻላል። ሁለተኛው ደግሞ በቂ እንቅልፍ ማግኘት ነው። በቂ እንቅልፍ ማግኘት ሰውነታችን የተስተካከለ ቅርጽ እንዲኖረውና ፊታችንም ጥርት ብሎ እንዲታይ የሚያደርግልን ነው እና አንድ ሰው ቢያንስ በቀን ውስጥ እስከ 8 ሰዓት መተኛት አለበት። ሶስተኛው ፊትን መታጠብ ነው። ቢያንስ ፊታችንን በቀን 2 ጊዜ መታጠብ አለብን። የመጀመሪያው ጠዋት ከእንቅልፋችን ስንነሳ በንጹህ ውሃ ሊሆን ይችላል፣ በሳሙና ሊሆን ይችላል፣ ፊታችንን መታጠብ አለብን። ከዚያ ደግሞ ማታ ላይ ቀን የዋልንበት አቧራዎች፣ የተለያዩ ባክቴሪያዎች ፊታችን ላይ ስለሚኖሩ ያን ፊታችንን መታጠብ በጣም አስፈላጊ ነው ማለት ነው። 4 የሞተ ቆዳን ማስወገድ። የሞተን ቆዳ ማስወገድ ስንል ቦዲ ስክራብን በመጠቀም በየሳምንቱ ሊሆን ይችላል፣ በሳምንት 2 ሻወር ስንወስድ ያን ቦዲ ስክራብ አፕላይ በማድረግ የሞተን ቆዳ ማስወገድ እንችላለን። የቦዲ ስክራብ አሰራር ደግሞ በናቹራል ነገር መስራት እንችላለን። ሱካርን፣ ማርን፣ ሻወር ጄልን በመጠቀም ቦዲ ስክራብ ማዘጋጀት እንችላለን። ቪዲዮ ከፈለጋችሁ ስለሰራው ገብታችሁ ማየት ትችላላችሁ። 5 ከመኝታ በፊት ሲልክ ቦኔት ማድረግ። ሲልክ ቦኔት ማድረግ የሚጠቅመን ፀጉራችን ማታ ስንተኛ 11 ጠዋት ስንነሳ ወዛምና ጥሩ የሆነ ቆንጆ ፀጉር እንዲኖረን ፀጉራችን እንዳይሰባበር ያደርግልናል። 6ኛው ጥፍራችንን ማጽዳት ነው። ጥፍራችን ሁልጊዜ ንጹህና ውብ ሆኖ መታየት አለበት። ምክንያቱም ጥፍር የውበት መገለጫ ነው። ከዚያም ባሻገር ጥፍራችን ውስጥ የተለያዩ ቆሻሾች ስለሚገኙ ያ ቆሻሻ ደግሞ ምግብ በምንመገብበት ጊዜ ወደ ሰውነታችን ውስጥ በመግባት ሌላ በሽታ ያጋልጠናል ማለት ነው። ስለዚህ ጥፍራችን በየቀኑ ሊሆን ይችላል በመሞረድ በማጽዳት እና በናቹራል ነገር ማጠንከሪያ በመቀባት የጥፍራችንን ጤንነት ወይም የሰውነታችንን ጤንነት መጠበቅ እንችላለን። በዛውም ውበቱንም እንጠብቃለን። 7ኛው የፊት ማክስ መቀባት ነው። የፊት ማክስ ከመቀባታችን በፊት የቆዳ አይነታችንን ማወቅ አለብን። 4 አይነት የቆዳ አይነቶች አሉ። መካከለኛ ቆዳ፣ ቅባታማ ቆዳ፣ ደረቅና ተቆጪ የሚባሉ የቆዳ አይነቶች አሉ። ከዛ በኋላ የቆዳ አይነታችንን ካወቅን በኋላ ለዛ ፊት የሚስማማውን መርጠን መቀባትና ፊታችን ወዛማና ማራኪ ሆኖ እንዲገኝ ማድረግ እንችላለን ማለት ነው። ቢያንስ በሳምንት 3 ሊሆን ይችላል 2 በመቀባት ውብና ማራኪ መሆን እንችላለን። የቆዳ አይነታችሁ እንዴት ማወቅ እንዳለባችሁ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ንገሩ። ስምንተኛው የከንፈር ማለስለሻ መጠቀም ነው። አንዳንድ አብሶሊቶች ከንፈራችንን ያደርቃሉ። በዛ ምክንያት ውበታችን በጣም ይቀንሳል። ስለዚህ ማታ ማታ ቫዝሊን ተጠቅመን ተቀብተን አድረን ጠዋት ስንነሳ ከንፈራችን ልስልስ ብሎና ውብ ሆኖ እናገኘዋለን። ስለዚህ ሁል ጊዜ ከንፈራችንን መንከባከብና ማለስለስ አለብን። ያም ውበታችንን በጣም ይጨምራል። 9ኛው ደግሞ ከፊት ቅርጽ ጋር የሚሄድ የፀጉር ስታይል መጠቀም ነው። የፀጉር ስታይል ውበታችንን በጣም የመቀየር እድል አለው። ስለዚህ ከፊታችን ቅርጽ ጋር የሚሄዱ የፀጉር ስታይሎችን መጠቀም በጣም አስፈላጊ ነው። ቪዲዮ ላይ እንደምታዩት ብዙ አይነት የፊት ቅርጽ አይነቶች አሉ። ስለዚህ ያን ቪዲዮ በመመልከት ለፊታችን ቅርጽ የሚሆኑ የፀጉር ስታይሎችን በማየት ማስያዝ አለብን ማለት ነው። ለብቻው ቪዲዮ እንድሰራላችሁ የምትፈልጉ ከሆነ በኮሜንት ላይ ንገሩኝ።
10ኛው ከሰውነት ቅርጽ ጋር የሚስማማ አለባበስ መምረጥ ነው። ምክንያቱም ከሰውነታችን ቅርጽ ጋር የማይስማማ ከመረጥን የሰውነታችን የሚያስጠላ ቅርጽ እንዲኖር ያደርጋል። ወፍራም ከሆን የበለጠ ወፍራም እንድንሆን ያደርገናል። ስለዚህ ከሰውነታችን ጋር የሚስማማና ከኛ ቅርጽ ጋር የሚሄድ ልብስ በመምረጥ የልብሳችን ውበትና የራሳችን ውበት በ10 እጥፍ ማሳደግ እንችላለን። ውብና ቆንጆ ሆነን መውጣት እንችላለን ማለት። ስለዚህ ከሰውነታችን ጋር የሚስማማ ልብስ ሁልጊዜ መምረጥ አለብን። 11ኛ ሻወር መውሰድ ሁልጊዜ ግዴታችን ነው። ምክንያቱም የተለያዩ ባክቴሪያዎች ሰውነታችን ላይ ስለሚኖሩ ያ ባክቴሪያዎች ደግሞ መጥፎ የገላ ጠረን ሊያመጣብን ይችላል። ያን ለመከላከል ደግሞ ሻወር መውሰድ አለብን። ቢያንስ በሳምንት ከ3 እስከ 4 ጊዜ ሻወር በመውሰድ ጤንነታችንን መጠበቅ እንችላለን። 11ኛው ጥርስን መቦረሽ ነው። ጥርስ በጣም መጸዳት ካለበት ከሰውነታችን ክፍል አንዱ ነው። ጥርስ ምግብ ከተመገብን በኋላ ጥርሳችን ውስጥ የተለያዩ የምግብ ቅንጣቶች ይጠራቀሙና የቅንጣት ደግሞ የመጥፎ የአፍ ጠረንን ይፈጥርብናል። ያን መጥፎ የአፍ ጠረን ለመከላከል ቢያንስ በቀን 2 ጊዜ ጥርሳችንን መቦረሽ አለብን። ጠዋት ከእንቅልፋችን ስንነሳ በጥርስ ሳሙና ጥርሳችንን መቦረሽ፣ ከዛ ደግሞ ማታ ምግብ ከተመገብን በኋላ በመቦረሽ ከመጥፎ አፍ ጠረን መጠበቅ እንችላለን እና ጥሩና ደስ የሚል ሽታ ይኖረናል። ቀኑን ሙሉ ያለምንም ስጋት በኮንፊደንስ ከሰው ጋር ማውራት እንችላለን። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሌላ እንድሰራላችሁ የምትፈልጉ ቪዲዮ ካለ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።